በቃ እናንተ እቺ ልጅ የስጠፋች አትሉም አይደለ? ለማንኛውም እኔስ እንደናንተ አይደለሁም። ከዚህ በፊት ሼር አድርጊያችሁ የነበረውን አንድ ፉሊ ፈንድድ ትሬኒንግ እኔም ልሳተፍ ወደዛ እየሄድኩኝ ነው። እንዴት እንደነበረ ቆይታዬ ሰሞኑን ሼር ላደርጋችሁ። ፖዚቲቭ ፒስ ኢትዮጵያ ያዘጋጀው ፈንዳሜንታል ኦፍ ጆርናሊዝም ኤንድ ኤቲካል ስቶሪ ቴሊንግ ወይም ኮንተንት ክሪኤሽን የሚል ጽንሰ ሀሳብ ያለው ኢንቴንሲቭ የሆነ ትሬኒንግ ነበረ። የዛን ቆይታዬን ነው ሼር ማደርጋችሁ። እዚህ ትሬኒንግ ላይ የተለያዩ ወጣቶች ከተለያዩ ክልል ላይ ተሳትፈዋል። ከአማራ ክልል፣ ከትግራይ፣ ከኦሮሚያ እንደዚሁም አዲስ አበባ ላይ ያለን ጆርናሊስቶች እንደዚሁም ደግሞ ኮንተንት ክሬተሮች የተገኙበት ነው። ወደ ትሬኒንግ ሩም ገብቻለሁ። ይሄ ወረቀት ቀኑን ሙሉ የሚኖረው ትሬኒንግ ላይ ምን ምን እንዳለ የሚያሳይ ነው። ዲጂታል ዩዝ ይላል ዋናው ጽንሰ ሀሳቡ። ትሬኒንጉ ሊጀመር ስለሆነ የመክፈቻ ንግግሩን የፖዚቲቭ ፒስ መስራች አቶ ቻላቸው ንግግር አድርገው ጀምረውታል። በመቀጠል ትሬነሮቻችን አቶ ዮሴፍ እና መልካም ሰውም ንግግር አድርገዋል። እኛም ደግሞ እርስ በርስ ከተዋወቅን በኋላ ከዚህ ትሬኒንግ በመጨረሻው ምን እንደምንጠብቅ ሼር አድርገናል። ይህን ካረግን በኋላ ትሬኒንጉ ጀምሯል። በጣም ደስ የሚል ጊዜ ነበረ። ትሬኒንጉም ደግሞ መጀመሪያ አካባቢ ላይ ስለ ፈንዳሜንታል ጆርናሊዝም ዲቴይል ነበረ። በመቀጠል ደግሞ ኤቲካል ስቶሪ ቴሊንግ ወይም ኮንተንት ክሪኤሽን ላይ ነበረ ትሬኒንጉ። ይሄ ደግሞ የቁርስ ሰዓት ነበረ። በነገራችሁ ላይ ቁርስና ምሳ ሰዓታችሁን ከሰዎች ጋር ኔትወርክ ለማድረግ ለመተዋወቅ፣ ኮንታክታችሁን፣ ሶሻል ሚዲያ ፔጆቻችሁን ለመቀየር ተጠቀሙት። ከቁርስ በኋላ ወደ ሩሙ ተመልሰን ዲስከስ እያደረግን ነበረ፣ ግሩፕ ወርክ ስለነበረን። ከዛ በኋላ ፕሬዘንቴሽን ስላለ እዚጋ ፕሬዘንት እያደረግኩኝ ነው ያለሁት። እያንዳንዱ የተማራችሁትን ፕራክቲስ ታደርጋላችሁ፣ ሀሳብ ትገልጻላችሁ፣ ኤክስፒሪየንስ ሼር ታደርጋላችሁ። ያ ነገሩ በጣም ደስ ይላል። ተምራችሁት ወይም ሰልጥናችሁት ውጥት ካላችሁት በኋላ ምን ላድርግ የምትሉት ነገር አይኖርም። እዛው ፕራክቲስ እያደረጋችሁ ስለምትወጡ በቀጣይ ያላችሁ ስራዎቻችሁም ላይ ለመተግበር አይከብዳችሁም ማለት ነው። ምሳ ሰዓት ደርሶ ነው እዚህ ጋር። ከዛ በኋላ አሁንም ቅድም እንደነገርኳችሁ ይህንንም እድል ኔትወርክ ለማድረግ መጠቀም ስላለባችሁ ማለት ነው። ትሬኒንጉ ተከታታይ ጊዜ የነበረ ነው። እኔ የተለያዩ ቪዲዮዎችን ነው አንድ ላይ ሰብስቤ ሼር ለማድረግ ለእናንተ ያሰብኩት። እንደዚህ አይነት ኦፖርቹኒቲዎች እንዳያልፋችሁ ሁል ጊዜ ሼር ሳደርጋችሁ የምትፈልጉ ሰዎች ተጠቀሙበት። በተረፈም ደግሞ የፖዚቲቭ ፒስ ኢትዮጵያ ሶሻል ሚዲያ ፔጆችን ቼክ አድርጉ፣ ሜንሽን አደርግላችኋለሁ። እኔም ቴሌግራም ላይ ሼር ሳደርጋችሁ ከሌላንድ ኦፖርቹኒቲ ላይ ጆይን አደርጋችሁ ተሳተፉ። ሊንክ ባዮ ላይ ታገኛላችሁ ማለት ነው። ወደ ትሬኒንጉ ተመልሰን ገብተናል። በቀጣይም ላይ በነገራችሁ ላይ እዚህም ጋር የግሩፕ ወርክ ተሰጥቶን ዲስከስ እያደረግን ነበረ ማለት ነው። እነዚህ ነገሮች እርስ በርስ ሀሳባችሁን ሼር እንድታደርጉና ፕራክቲስ ላይ እንዲቀላችሁ ያደርጋሉ ማለት ነው። ፕሬዘንት ማድረግ አትፍሩ። ግሩፕ ዲስከሽን ላይ አክቲቭ ሁኑ። ያልገባችሁን ጠይቁ። የመልኪ ትሬነራችን ታይም ነበረ። ይሄም እሷም ቆንጆ ጊዜ አሳልፈን ነበረ በትሬኒንጉ ላይ። ይሄ ደግሞ የመጨረሻ ጊዜ ላይ ስለ አድቮኬሲ ግሩፕ ወርክ ነበረን እና የዛ ሰዓት ላይ የነበረ ፕሬዘንቴሽን ነው የምታዩት። እናንተም ሁል ጊዜ እንደዚህ አይነት ነገሮች ላይ ስትሳተፉ ሀሳባችሁ መግለጽ ልመዱ። አስተያየት ካላችሁ ስጡ፣ ጥያቄ ካላችሁም ጠይቁ። እንደዚህ አይነት ቦታዎች ላይ የሚጠቅማችሁ ስለሆነ አትቅሩ።